ልጄ ሆዴ ውስጥ መንቀሳቀስ አቆመች። ከአንድ አገልጋይ በዝማሬ ከሚያገለግል ልጅ ነው የወለድሽው? ከዛ ቸርች እንዳደርሽ ነው የተባልኩኝ በማግስቱ ማለት ነው። በድብቅ ነበር ግንኙነታቸው? ኖ አይደለም፣ በ80 ነው። የእስራኤል ዳንሳ ሚስት አባረረችኝ 5 ሳንቲም ሳይሰጡኝ። ልጅቷ ምን ይሏታል? እዚህ እግርሽ ቢደርስ እግርሽን እንሰብርሻለን። በአደባባይ ካወራን ስማችን ክብራችን ይነካል ብሎ ስለሚያስቡ ቸርች ውስጥ እንደ ጉድ ኃጢአት በዝቷል። እዛ ቤት ውስጥ የሆነችውን ነገር ስትነግረኝ በህይወት ዘመኔ ሰው ታሪክ ነግሮኝ እንደዚህ አልቅሻለሁ። ጎዳና ላይ ወደቅሽ ወይ ምን ሆንሽ? ከዚህ በኋላ አልመለስም። ምንም ችግር ቢገጥም ቤት ውስጥ የሚበላ ነገር የለም። እርጉዙኝ ምንም ነገር አልበላም። እና ያቺ ከአረብ ሀገር የመጣችው ልጅ አገባ። በዚሁ ግደለኝ፣ እኔን ውሰደኝ። ልጄን ግን ጥሩ ሰው አይን እንዲመለከታት ያ ጥሩ ሰው ልጄን አነስቶ እንዲያሳድጋት ብዙ ዋጋ ከፍለሻል። እና እንደው በድብቅ ልጁን ለማየት ለማገዝ አልሞከርሽም? ሁሉ አገልጋይ አይደለም። ለእንጀራም ያገለግላል፣ ለሴትም ያገለግላል። ከሆነ ቦታ አስቀመጣ የቤት ዕቃ ሙሉ ይዞ ወጣ። በሰበብ ብር ስምጥ ግባ ምስጥ ቀረ። አንቺም ከዛ አባረሩሽ፣ ድረሽም አላልሽ። በቃ እኔ ሁሉ ጊዜ እሷን ሴትዮ ሳስበው ይሁዳ ጌታ ኢየሱስ ክርስቶስን አቅፎ እየሳመ አሳልፎ እንደሰጠ ነው እሷን ሴትዮ ሁሉ ጊዜ ማስባት ማለት ነው። ከኔ ጋር እያለ ሌላ ህይወት አለው፣ ሚስት አለው። በእውነቴን ነው የምነግር። የሆነ ድለላ ላይ ምናምን ምሰራ ነው የሚመስለኝ። ሀና የምትባል የእስራኤል ዳንሳ ሚስት ስቲል ነው ይሄ አገልጋይ አለ በህይወት ስቲል ነው እየዘመረ። አሁን ጥሩ ሁኔታ ላይ ነሽ? በጣም ጥሩ ትሰሪያለሽ? እሰራለሁ። የራስሽን ቤት ሰጥሻለሁ። እቺን ደግሞ ህፃን ልጅሽን ባርካታለሁ። በጣም መንገድ ላይ ስናድር አብሮ ከኔ ጋር የሚያድሩ በጣም ብዙ ወንዶች ሴቶችም ነበሩ። ሰላም ጤና ስጥልኝ ውድ የሀሌታ ሚዲያ አድማጭ ተመልካቾቻችን፣ ተሾመ ሽፈራው ነኝ። ሀሌታ ሚዲያ ለእናንተ ይጠቅማሉ የምንላቸውን ሀሳብ የምናቀርብበት ሰዓት ነው። ያው የተለያየ ጉዳዮችን ወደ እናንተ ይዘን ቀርባለን። ዛሬ እንግዲህ አንድ ግለ ታሪክ ላይ እናተኩራለን። ቢታንያ ዘለቀ ትባላለች። በአጋጣሚ በህይወት ጎዳና ውስጥ ከዛሬ 6-7 ዓመት በፊት አውቃታለሁ። በተለያየ የሚዲያ አማራጮች ታሪኳ ለብዙዎች አሳዛኝ፣ በጣም አስተማሪ የሆኑ ፕሮግራሞችን ሰርታ ከብዙ ጊዜ ቆይታ በኋላ አሁን ደግሞ ብቅ ብላለች። ከቢታንያ ጋር የምናደርገው ቆይታን እንደምትወዱት ተስፋ አደርጋለሁ። ቢታንያ ከ5-6 ዓመት በኋላ እንደዚህ ፏ ብልጭ ብሬ ስላየሁሽ ደስ ብሎኛል። አመሰግናለሁ። መልካም። የኔና አንቺ ትውውቅ ቆየት ያለ ነው። ከ6 ዓመት በፊት ይመስለኛል፣ 7 ዓመትም ሊሆን ይችላል። በጣም በሚያሳዝን ሁኔታ ውስጥ ሆነሽ አዳማ ቤት ተከራይተሽ ከዘማሪ ሶፊያ ጋር አጋጣሚ ለአገልግሎት ሄደን አይቼሽ በጣም ልጅ ወልደሽ በጣም ጉስቁል ያለ ገጽታና ህይወት ነበረሽ እና ያንን ዘመን ታስታውሻለሽ? አዎ አስታውሳለሁ። በዚህ አጋጣሚ አንተንም አመሰግናለሁ። እዚህ ፕሮግራም ላይ እንግዳ ካርገህ ስላቀረብከኝ ጌታ ኢየሱስ ይባርክ ማለት ወዳለኝ። ትክክል ነው። መልካም። እንግዲህ ቢታንያ ለብዙ ሴቶች አስተማሪ፣ አለመሸነፍ፣ እጅ አለመስጠት፣ አለመሰበር፣ ከባድ ችግር ቢመጣ እጅ ሰጥቶ ወደ ማልተገባ ህይወት ላለመግባት ትልቅ አስተማሪ ልጅ ስለሆንሽ ነው። ብዙ መከራዎች አሳልፈሻል። ብቻሽን ነሽ የሆንሽው። አሁን ማለትም ገኒ ሳቅሽ ጎረምሳ ሆነሽ ልጅ ወልደሽ ነበረና እንደው ለብዙዎች አስተማሪ እንዲሆን በትዳር ህይወት ነው የወለድሽው ወይ በአጋጣሚ? አይ ትዳርማ ያው በትዳር ህይወት ውስጥ ነው። ያው ይሄን ያህል ብዙም የትዳር ጥንካሬ የትዳር እውቀት ያለው ሰው አልነበረም። ትዳር አጋር ብዬ የመረጥኩት ሰው ማለት ነው። ከዛ የተነሳ ያው ብዙ ችግር ላይ ወድቄ ነበረ። ግን እግዚአብሔር ታማኝ ነው። እኛ ብንሳሳት ማይሳሳት እግዚአብሔር በዙፋኑ አለ። በአንድም በሌላ በኩል በብዙ ነገሮች እግዚአብሔር ረድቶኛል። እኔ ባለማወቅ ባጠፋ እግዚአብሔር ደግሞ ቸር አምላክ ነው፣ ሩሩ አምላክ ነው፣ ማሪ አምላክ ነው። ምሕረት አድርጎልኝ መንገዴን አስተካክሎልኛል። እግዚአብሔር ስሙ ይባረክ። መልካም። በጊዜው ካልተሳሳትኩ ከአንድ አገልጋይ በዝማሬ ከሚያገለግል ልጅ ነው የወለድሽው? አዎ። በጊዜው እንግዲህ ስትወልጂ የቤተ ክርስቲያን ሽማግሌዎች ወይ ባጠገብሽ ያሉ ሰዎች ህይወታቸው እንዲቀና ወይ ደግሞ ነገሮች እንዲስተካከሉ ያደረጉት ጥረት ነበረ ወይ አንቺ ወደ ከባድ ፈተና ውስጥ ገባሽ? ሞክሬያለሁ። እኔ ነኝ የሞከርኩት። እውነት ለመናገር የቤተ ክርስቲያን አገልጋዮች ምንም የሞከሩልኝ ነገር የለም።
ኢቭን እንዲያስታርቁን ወደ ሰላም ያው ካረገዝኩ በኋላ እርጉዝ መሆኔን ሳቅ ልጄ ላይ ምንም አይነት እርምጃ መውሰድ አላሰብኩኝም። እውነት ለመናገር ምንም አይነት ነገር ኑሮኝ ሳይሆን ግን ተስፋ ነበረኝ። ኢየሱስ የሚባል አምላክ ተስፋ ስላደረኩት አበረታኝ። እሱም ብዙ እንዲያግዙኝ ወደ ሰላምም እንድንመጣ ብዙ ጥረት አድርጌያለሁ። ስሞታም ለነሱ አሰምቻለኝ። ግን ጥሩ ምላሽ የሚሰጠኝ ሰው አላገኘውም። ያው አገልጋይ ሆኖ ለሱ ነው የደገፉት። ስቲል ነው ያገልጋይ አለ በህይወት ስቲል ነው እየዘመረ ነው። ያው ስም ከፈቀዳችሁ መናገር እችላለሁ። ይቻላል። በእርግጠኛ ትክክለኛ ከሆንሽ ማን ይባላል ስሙ? አሁን ምንድነው ስም መጥቀስ የፈለኩበት ትልቁ ምክንያት በዚህ ዘመን አሁን ምንድነው አገልጋይ ሆኖ ዘማሪ ሆኖ የሆነ ጥፋት ሲሰሩ በብዛት ቸርች ውስጥ መገሰጽ ሆነ መምከር ወይንም የአገልጋይ ከጥፋቱ ተመልሶ ራሱን እንዲያይ የማድረግ ነገር በጣም ቸርች ውስጥ አናሳ ነው፣ በጣም የወደቀ ነው። ስለዚህ ምንድነው ልጁ እያገለገለ ነው። ኢቭን እኛ ችግር ላይ ሆነን ጎዳና ላይ ሆነን ዝማሬውን እያገለገለ ነው። እዚህ ጋር ጥቅልል አድርጌ ዘማሪዎች ሲባል አሁን ለምሳሌ በእግዚአብሔር ምሪት ለእግዚአብሔር የታሰሩ ለእግዚአብሔር ስም ሲባል ዋጋ የከፈሉ ዘማሪዎች አሉ። እነሱን እንዳይወክል ግን ይሄ አንድ ግለሰብ ነው ዘማሪ የኢየሱስን ስም ይጠራል እንጂ ኢየሱስን ያወቀ ሰው አይደለም። ዘማሪ ሳሙኤል ሞቲ ይባላል። ኦሮምኛ ዘማሪ ነው። የራሱ የሆነ ዩቲዩብ ቻናል አለው። ብዙ ሰዎች ያውቁታል። ኢትዮጵያ ነው ያለው። አዎ እኔም እንደ ማንኛውም ሰው ሚዲያ ላይ ነው ማየው። ማለትም የፍቅር ግንኙነታቸው በጊዜው ምን ይመስል መለስ ብለን አንቺ በእርግጥ በዛን ዘመን በጣም ከወጣት የሚያነስ ያልሽ ልጅ ነበርሽና በምን ነበር የህይወት ገጠመኝ ግንኙነታችሁ? ያው እንትን ኤፍቢ ላይ እናወራ ነበረ። በብዛት እዛ ላይ ነው እናወራ የነበረው። ያው አገልጋይ እንደሆነ እውነት ለመናገር ከህፃንነት ጀምሮ የዘመረው እንትኖች አሉት፣ ቪዲዮዎች አሉት። ከዛ ውጪ ግን መካነ ኢየሱስ ወደ ቡራየው እዛ ቸርች ውስጥ እንዳሳደጉትም የዛ ቤተክርስቲያን ቄሶቹም ነግሮኛሉ። ሰው እንግዲህ እኔ አሚኜ ነው ዘማሪ ሲባል በተለይ በቃ አገልጋዮች ሲባል በቃ የእግዚአብሔር ሰዎች ምንም ስህተት የማይሰሩ ሰው የማይበድሉ የማያሳዝኑ አድርጌ ስለወሰድኩኝ ነው። ብቻ እግዚአብሔር አስተምሮኝ አሳልፎኛል። ስሙ ይባረክ። ያው አንቺ አረገሽ በህይወት ገጠመኝ ከዛ አላውቅሽም አለሽ ሜዳ ላይ ወደቅሽ። ምን ነበር የገጠምሽ በጊዜው? በጊዜው ያው እውነት ለመናገር በጣም ይወደኝ ነበረ። በጣም ይወደኝ ስለነበረ በሰዓቱ እኔ እንደውም ትዝ ይለኛል ከሱ ጋር የመኖር ብዙም ፍላጎት አልነበረኝም። እውነት ለማውራት ይህን ፕሮግራም የሚያዩ አንዳንድ ሰዎች ስላሉ ኢቭን አልፈልግም ሙላ ብዬ ብዙ ነገር ስሉኝ የነበሩ ሰዎች እርጉዝ መሆኔን ሳቅ ግን ገፍቶኛሉ። ያው ከሱ ጋር እንድታረቅ ስገፋፉኝ የነበሩ ሰዎች ነፍሰ ጡር ሲሆን ሁሉም አናቅሽም ሙላ ነው ያሉኝ። ስለዚህ ከሱ ጋር በነበረኝ ላይፍ ያው ብዙም ደስተኛ አልነበርኩኝም። ግን እንደ አጠቃላይ ግን የእግዚአብሔር እጅ አለበት ብዬ ነው ማስበው። ምክንያቱም በቤቱ ሊያኖረኝ ስለፈለገ በቤቱ ሊተክለኝ ስለፈለገ ጌታ ኢየሱስ ከዚህ ልጅ ጋር እንድተዋወቅ አደረገኝ ብዬ ነው ማስበው ነው በግሌ እንጂ ይሄ ልጅ ለእኔ ትዳር እንዲሆን ህይወት እንዲሆን አይደለም ወደ እኔ ህይወት የመጣው። በቃ እግዚአብሔር ሊሰራኝ ሊያስተምረኝ ስለወደደኝ ነው ብዬ ነው ማስበው። ኦኬ እንግዲህ በጊዜው ወጥተሽ ኦልሞስት ከበድ ያለ ከጎዳና ያልተናነሰ ህይወት ኖርሽ፣ ልጅ ወለድሽ። ጎዳና ላይ ወደቅሽ ወይ ምን ሆንሽ በጊዜው ውስጥ የምታስታውሹ? በጊዜው ያው 3 ወር እርጉዝ ነበርኩኝ። ያን ጊዜ ነው አብረን ደን ነው ቼክአፕ የተደረኩትኝ። ባወቀ ጊዜ በቃ ተቀየረ በጣም ማለት ነው። ማርገዝሽን ሲያቅ በጣም በድብቅ ነበር ግንኙነታቸው? ነው አይደለም፣ በ80 ነው። ታዲያ ለምንድን ነው እንድትቀየረው? ምክንያቱ ምንድነው? ከኔ ጋር እያለ ሌላ ህይወት አለው። ሚስት አለው? ሚስት አለው። እንደዛ አይነት ህጋዊ ሚስት ከአንቺ በፊት ያገባት ነው? ከኔ በፊት ሳይሆን ከኔ ጋር ሆኖ ከአረብ ሀገር የመጣች ሴት ጋር ሁሉን ነገር አመቻችቶ ቤት ተከራይቶ ምናምን ጨርሷል። እኔ አላቅም። ከአንቺ ጋር እያለ ሌላ ሴት ከኔ ጋር እየኖረ ይህንን ሲያደርግ የቤተ ክርስቲያን ሽማግሌዎች
ሪፖርት ስታደርጊ በጊዜው ምን ሰጡሽ? ምንም ብዙ ቦታ ባይዞ ብዙ ቸርች ዙር ያለኝ ኢቭን መካነ ኢየሱስ ቡራየው ሚጄ እዛ ቤተክርስቲያን ውስጥ ላሉት ኬሶች ተናግሬ ያለኝ ምንም መልስ አላገኘውም። ጥሩ ምላሽ አላገኘውም በሰዓቱ። እንደዛ ነው። እና ያቺ ከአረብ ሀገር የመጣችው ልጅ አገባ? ያው አገባ። ያው እቃ ይዞ ወጣ። እኔ በሌለውበት ነው እቃ ይዞ የሄደው። የቤት እቃቸውን? የቤት እቃ ሙሉ ይዞ ነው የሄደው። እኔ እሱን አምኜ ነው ያን አካባቢ ራሱ አላቅም ነበረ። እሱን ብዬ ነበረ የሄድኩትኝ። ከሆነ ቦታ አስቀመጣ። የቤት እቃ ሙሉ ይዞ ወጣ። ከዛ በኋላ መጥቼ ሳይ ቤቱ ባዶ ነበረ። ምንም ማድረግ አልቻልኩኝም። እንዴት በጋብቻ ላይ አገልጋይ ሆኖ ያው ጋብቻ ፈጽሞ አንቺን አባሮ ሌላ ሴት አግብቶ እንዴትስ መድረኩን ቤተክርስቲያን ከዛ በኋላ ትፈቅድለታለች? ግራ ስለገባኝ ነው። እኔ አሁን እዚህ ጋር አንድ ነገር ማስተላለፍ የምፈልገው ነገር ምንድነው፣ አገልጋይ የሚባለው ነገር ሁሉም ሰው ማወቅ አለበት ብዬ ስለማስብ ነው። ማለት ሁሉ አገልጋይ አይደለም። ለእንጀራም ያገለግላል፣ ለሴትም ያገለግላል። ለይተን ማወቅ አለብን። ምክንያቱም መጽሐፍ ቅዱስ ሆድም ለእንጀራ ነው እንጀራም ለሆድ ነው፣ ሁለቱም ጠፊ ናቸው ነው አይደል የሚለው። ስለዚህ አገልጋይ ማለት ምንድን ነው? አገልጋይ ማለት ለምሳሌ እነ ዳዊትን ስንመለከት መዝሙር ሲቀበል ከእግዚአብሔር መንፈስ ነው አይደለ? ከእግዚአብሔር ተሰጥቶት ነው እየዘመረ ያለውና አሁን አገልጋይ የምንላቸው ብዙ ጊዜ አሁን ግራም ያጋባኝ ነገር ይሄን ልጅ እኔ ምክንያቱም ኢየሱስ ኢየሱስ እያለ ስለሚዘምር እኔ ዘፋኝ ነው ማለት አልችልም፣ ግን ዘፋኝ ነው ብንለው ጥሩ ነው ብዬ አስባለሁ። ምክንያቱም ብዙ አገልጋዮች ዋጋ ከፍለዋል። ስቲል ነው በየጓዳቸው ዋጋ እየከፈሉ የሚኖሩ አገልጋዮች ስላሉ፣ ለምሳሌ አሁን መጋቢ ታምራት ኃይሉ እነ ተስፋዬ ጋብሶ ብዙ ዋጋ ከፍለዋል በዚህ ዘመን ካሉት ማለት ነው። ከመጽሐፍ ቅዱስ ከወሰድን ደግሞ እነ ጳውሎስ በጣም መስዋዕት የከፈሉበት ወንጌል፣ እነ አብርሃም ኢቭን ውጣ ተብሎ የወጣ አብርሃም በብዙ ፈተና ኢቭን አንድ ልጁን መስዋዕት እስከ ማድረግ ድረስ ዋጋ የከፈሉበት ወንጌል የማንም ወንበዴ እየተነሳ እንጀራ ሲያጣ ስራ ሲጠፋ ወንጌላዊ ነኝ ዘማሪ ነኝ ብል እኔ በግሌ አይመስለኝም። ምክንያቱም ይሄ ሁሉ እንደዛ አይነት ሰዎችን አገልጋይ ናቸው ካለን አሁን አገልጋዮቹ መስደብ አይሆንብንም? ስለዚህ ለይተን ነው ማውራት ያለብን። ይሄ ልጅ አንደኛ አድራሻ የለውም። ኢቭን ከስሻለኝ አድራሻውን አላገኘሁትም። ፍርድ ቤት በጊዜው ያኔ በሰዓቱ ፍርድ ቤት በጣም ከስሻለው፣ ቤተክርስቲያን የለው ቢኖረውም አሁን ምንድነው ሁሉንም አገልጋይ አይደሉም ብዬ መናገር የቻልኩበት ምክንያት ምንድነው፣ ኃጢአት የሚሸፈንበት ጊዜ ነው። ትክክለኛ አገልጋይ፣ ትክክለኛ ፓስተር፣ ትክክለኛ ወንጌላዊ በደል ቢደርስብህ እንዲህ አይነት ሰው በደል አድርሶብኛል ብሎ ለአንተ ሲናገር ስትናገር ምን ማድረግ የሚችል ነው? መገሰጽ የሚችል ነው። አሁን ኃጢአት የሚሰሩ ዘማሪዎችም ሆኑ ነቢያቶችም ሆኑ የተለያዩ ወንጌላዊም ሆነ ፓስተርም ሆነ አይገሰጹም። ለምን ቢባል ኃጢአት ይሸፍናሉ አገልጋዮቹ። የአንድ አገልጋይ ኃጢአት ወይንም ቅድስና ጉለቱ በአደባባይ ካወራን ስማችን ክብራችን ይነካል ብሎ ስለሚያስቡ ቸርች ውስጥ እንደ ጉድ ኃጢአት በዝቷል። የሚገስጽ የለም፣ መሪ የለም፣ እረኛ የለም፣ የሚናገር የለም። ለምሳሌ አንድ ዘማሪ ወይ አንድ አገልጋይ ዝሙት ሰርቶ እንደ ልቡ የተለያየ ቦታ እየወለደ ልጁን ሳይረዳ ሴቶቹን በየቦታ እያስለቀሰ ይቅርታ ኮንፈረንስ ሲሄድ በየቦታው ነው ፍቅረኛ ያለው አንድ አገልጋይ። ቤተክርስቲያን በእርግጠኝነት ያውቃሉ። ማይገጽጹበት የራሳቸው የሆነ ኬዝ ሊኖር ይችላል ብዬ አስባለሁ። ስለዚህ ይሄ ልጅ ለእኔ አገልጋይ አይደለም። አገልጋዮች አሉ። አንዳንድ በሚሉት ታሳቢ አድርገን እናውራ። መልካም የሚሆኑ በወንጌላውያን ቤተክርስቲያን ውስጥ ዋዛ ከፍለው አንዳንድ በሚለው ማስተካከያ እናድርግ። ይሄ ልጅ አንቺ ከወለድሽ በኋላ በጣም ብዙ ለማሳየት ሞክራለን። ብዙ ዋጋ ከፍለሻል እና እንደው በድብቅ የምትወል ልጁን ለማየት ለማገዝ አልሞከረም? እውነት ለመናገር ምንም አልሞከረም። አጋጣሚ 2000 እግዚአብሔር ረድቶኝ ደግ የኢትዮጵያን ልጆች ከሀገር ውስጥም ከውጭም ያው አንተም ታስታውሳለህ ከተነሳ በኋላ ቤት ተሰርቶልኝ ወደ ቤት ከገባ በኋላ አንድ ሚዲያ ላይ ተሳስቼ ይሆናል 2013 ነው ያልኩት አይደለም፣ እርማት ይደረግልኝ 2015 አካባቢ
ደውሎልኝ ነበረ። ደውሎ አወራኝ። ከዛ በኋላ እኔ ምን አሰብኩኝ፣ መጽሐፍ ቅዱስ ላይ ማንኛውም ሰው ኃጢአቱ ገብቶ ተጸጽቶ ከመጣ አይደለ አትመልሱ አይደለም፣ እግዚአብሔር ምሕረት እንድናደርግ ይፈልጋል። ያ ማለት አብሮ መቀጠል ሌላ ነገር አይደለም። ስለዚህ ጭንቅላቱ አስቦ እውነት ተጸጽቶ ልጅ አለኝ ልጄን ጥያለኝ እንደዚህ እያደረኩኝ አልዘምርም የሚል መስሎኝ ነበረ። ስልክ አነስቼ አውርቼ እንደውም እንዲገናኙ ልጄ የአባትን ፍቅር እንዳታጣ፣ በአባት ፍቅርም እውነት ለመናገር በእናት ፍቅር ልጄ እንድታድግ ፈልጋለሁ። ያን ነገር ለማስተካከል ሞክሬ ነበረ። ልጁ በጣም ከባድ ነው ባህሪው። ቤተሰቦቹስ ማለትም ጓደኞቹ ሊያገዙሽ አልሞከሩም በጊዜው? እውነት ለመናገር ቤተሰቦቹ ወደ ወለጋ ወደ ሻምቡ እንደሆነ ነው ማቀው። ስለዚህ ልታገኝሻቸው አልቻልሽ? ከዛ ባለፈ ለእኔ መረጃ የሚነግረኝ የለም በሰዓቱ ማለት ነው። ሁሉም እርስ በራሳቸው ማለት ለእኔ የሚወግነኝ ሰው አልነበርም። ግሩፕ ፈጥሮ ለሱ ነው ሁሉም ምስክር። በዚህ ሲሄድ በዚህ ያሸንፉኛል፣ በዚህ ሲሄድ በዚህ ያሸንፈኛል። ምክንያቱም ምስክርን ማግኘት አልቻልኩኝም። እንደገና ገንዘብ የነበርኩበትን ሁኔታ አይታል እና ገንዘብም የለኝም። እግር ለእግር እየተከታተልኩ እሱን ወደ ሕግ ለማቅረብ አቅም አልነበረኝም። እንዲሁን እስቲ መለስ ብለን እናስብ። በተለይ የመከራ ወራቶች ለብዙ ሴቶች አስተማሪ ስለሆነ ምግብ የማይበሉ ወራቶች፣ ቀናቶች፣ የቤት ኪራይ ችግር የምትወድቅበት ይመስለኛል። ቤተክርስቲያን ውስጥ ማድረሽ የሆነ ሙስሊም ሰው እያግዞሽ እንዲህ አይነት ታሪክ አስታውሳለሁ አይደለ? መንገድ ላይ እንስቶ እየረዳሽ ሙስሊም የሆነ ሰው ታሪክሽን ማስታወስ መሰለኝ። እና እስቲ መለስ ብለሽ እነዚህ አስጨናቂ ታይሞችን ለሌሎቹ አስተማሪ ስለሆኑ እንደዚህ ደግሞ ከእምነት ውጭ ሆኖ መልካም ሰዎችም አሉ። እስቲ መለስ ብለን እናውራለን። እሺ፣ ያው ከባድ ነው። እግዚአብሔር ይመስገን ስለ ሁሉ። ጌታ ኢየሱስን ነው ማመሰግነው፣ ስሙ ይባረክ። እውነት ለመናገር እኛ ኢትዮጵያኖች ችግር ሲገጥመን ሃይማኖት ምናምን የሚባል ነገር የለም። ትዝ ይለኛል እዚህ እስጢፋኖስ ወደ መስቀል አደባባይ አካባቢ መሰለኝ እዛ ቦታ ስላጣውኝ የተኛ ነበረ ልጄን ይዤ፣ ያው ከተማ መሀልም ስለሆነ ስለዚህ ጎዳና ላይፍ ደግሞ ስትኖር መደፈር አለ፣ ለሴቶች ላይ የተለያየ ጥቃት ነው የሚፈጸመው እና እንደዚህ አይነት ነገሮች አልገጠሙኝም። ምክንያቱም ቃል አለኝ፣ ቃል ይዤ ነው የወጣሁት። ጌታ ኢየሱስ የነገረኝ ክዳን ነበረ። ክዳን ያለው ሰው ደግሞ እግዚአብሔር ብትራብም በምንም አይነት መከራ ብታልፍ አሳልፎ ለአውሬ አይሰጥም። ጠብቆኛል፣ ልዩ ጥበቃ አድርጎልኛል እግዚአብሔር አምላክ። ስለዚህ በዛ አጋጣሚ ነው እዛ ላይ ተኝቼ ያለው አንድ ሙስሊም እንደ አባት ነገርም ነው። በዚህ አጋጣሚ እንግዲህ የሚያስታውሰኝ ከሆነ ሳላመሰግነው አላልፍም። እኔ እንኳን ረስቼዋለሁ አንድ ቀን ስለሆነ። ስለዚህ ሌላ ሀገር ስለሚኖር ያው ቆንጆ ልጅ ነሽ እና እቺን የመሰለች ልጅ ይዘሽ ለምንድን ነው ብርድ ላይ የምትቆዩ ብሎኝ ነው እሱ ረድቶኝ ነው። በሱ አጋጣሚ ነው እንደውም ደብረ ዘይት ይቼ ያን ገንዘብ ይዤ ነው እዛ መተህ ስታገኘኝ የአንድ ወር ምናምን ቤት ክራይ ከፍዬ ኖርኩና ኦልሬዲ አልቆ ነበረ እናንተ ባትመጡ። ያ ክራይ ያለቀ። ክራዩ ሳያልቅ ድጋሜ መክፈል ስለማልችል ወደ ጎዳና ልወጣ ነው። ባይዞ ጎዳና ላይም ነበርኩኝ። ኖርሻል? ነበርኩ ያንን ጊዜ እኛ የመጣን ጊዜ ሳትመጡ ማለት ነበርኩና አጋጣሚ ሰውየው ብር ሲሰጠኝ ለተወሰነች ጊዜ ልጄን ብርድ እንዳይመታት በምሎ ነው። በዛ አጋጣሚ ነው ቤት ተከራይቼ መግባት እንትን ያልኩት። እናንተም መታችሁ ትንሽ ቆየውኝ። ያው ችግሩ እንግዲህ ሊቀረፍ አልቻለም። ሙሉ በሙሉ ወጣው ማለት ነው ጎዳና ተመልሼ። ወደ ጎዳና ይት? አዎ፣ ጎዳና ላይ በመንከራተት። አዎ፣ በቃ ሰውየው መጸወተሽ ማለት ነው። አዎ። በቃ እንደው ምን ይሰማሻል? ክርስቲያን ሆነሽ ጌታን የምትወጂ ሆነሽ አገልጋይ ባልኖሮሽ እንደዚህ አይነት ነገር ስታይ በጊዜው ምን ይሰማሽ ነበር? እግዚአብሔር ላይ ማጉረምረም አስተማሪ ስለሆነ ወይ እግዚአብሔርን በተስፋ መጠበቅ ምን ይሰማሽ ነበር? ያ አስብ የነበርኩት ለምሳሌ ቀደምም እንደነገርኩ አብርሃም በጣም ባለሀብት ነው፣ ብዙ ንብረት ያለ ሰው ነው። እግዚአብሔር ውጣ ያለው ከወጣ በኋላ ራብ ገጥሞታል። ብዙ ቻሌንጆቹን አልፈዋል የእግዚአብሔር ሰዎች። ግን በዛ መከራ ውስጥ ሳልፍ እግዚአብሔር ከኔ ጋር አልነበረም የሚል እምነት የለኝም። የሚገርመው ነገር ጎዳና ላይም ስኖር መጽሐፍ ቅዱስ ነበረ ከቦርሳዬ ውስጥ ተለይቶ አያውቅም። በእግዚአብሔር አዝኜ አላውቅም። አንድም ቀን ተከፍቼ አላውቅም። ግን የኔ ጸሎት ምንድን ነው? ከዚህ በኋላ ዓለም አልመለስም።
ምንም ችግር ቢገጥመኝ አሁን ያለሁበት ህይወቴ ጥሩ ስለሆነ ከመራብ ውጭ ምንም አይነት ከእግዚአብሔር ይለየኛል የምል እንትን ስለሌለኝ በቃ አሁን ያለሁበት ሁኔታ ጥሩ ስለሆነ በዚሁ ግደለኝ፣ እኔን ውሰደኝ። ልጄን ግን ጥሩ ሰው በቃ አይን እንዲመለከታት ያ ጥሩ ሰው ልጄን አነስቶ እንዲያሳድጋት፣ እኔ ግን በቃ ውሰደኝ፣ በቃ ለእኔ እንጀራ የለም አይደለ፣ ምግብ የለም አይደለ፣ ለእኔ ቤት የለክም አይደለ ብዬ ነው ማስበው። ስለዚህ ወደ እግዚአብሔር መሄድ ነው እንጂ ማስበው ወደ ዓለም ተመልሼ ምናምን ነገር አላስበው። ምክንያቱም ብዙዎቹ ወደ ሴተኝነት አዳር ህይወት ወደ አልተገባ ነገር ሄዳሉ። ደልቷቸው አይደለም ስንጠይቃቸው፣ በጣም ህይወት ቻሌንጅ ሲሆንባቸው ስፔሻሊ ለልጆቻቸው ሲሉ ይጎዳሉ። ያንቺን ወደ ውስጥሽ አልመጣም እንዲህ አይነት ነገር በጊዜው? መቼም ሴት ነሽ ነው ህይወት የሚባል ነገር አለ። ኢየሱስ ውስጤ ገብቷል። ኢየሱስ የሚባል ጌታ አግኝቼዋለሁ። ዓለም ለሰከንድ ታይቶኛ አቅም እውነት ለመናገር ከእንጀራ ውጪ ያው ስትራብ፣ ምክንያቱም እኔ ብቻ አይደለሁም የከበሩ የእግዚአብሔር ሰዎች፣ ኤልያስም ተርቧል። የኤልዛቤልና የአካብን ፉከራና ዛቻ ሰምቶ ያ የእግዚአብሔር ሰው ወጥቶ መንገድ ላይ ብዙ ራብ ገጥሞታል እና አስቤ አላቅም። በቃ ፍቅሩ ነው ማለት በቃ የእውነት ዘምር ነበረ በዛ ሁኔታ ውስጥ ጌታ በሚያውቀው በጣም ዘምር ነበረ። አንድ ቀን እግዚአብሔር በቃ በህይወት ባልኖርም በሰማይ አባቴን እንደማገኘው ፊቱን እንደማየው አስብ ነበረ። ግን የልጄ ነገር ነው ማለት የሚያስጨንቀኝ ነገር ብርድ ላይ ስትሆን እንደ ሌላ ሰው ልጆች የተመጣጠነ ምግብ ሳታገኝ ምናምን ስትቀር ያ ነገር ይሰማኝ ነበረ። ከዛ ውጭ ግን ዓለም የሚባል ነገር አስቤ አላውቅም። ቢተናኮሎች ስምሽም ውጭ አድረሽ ቀርቶ በቤትም እያለሽ አስቸጋሪ ነው። እንደሱ አይነት ክፉ ነገር ደርሶብሽ አያውቅም? ጌታ ኢየሱስ ስሙ ይባረክ። በጣም መንገድ ላይ ስናድር አብሮ ከኔ ጋር የሚያድሩ በጣም ብዙ ወንዶች ሴቶችም ነበሩ። እንደውም ለዚች ህፃን ልጅ ወጥቶ ቀዝቃዛ ነገር የሰው ትራፍ እንዳትበላ ብሎ ራሱ ሰርቶ ንጹህ ምግብ ገዝቶ ለእሷ ይዞ የሚመጡ ልጆች ነበሩ። ጎዳና ላይ ይንከባከቡሻል። በእውነት ጌታ በሚያውቀው። ምክንያቱም ክዳን ያለው ሰው አይወድቅም። ለምን ብትል ዳንኤል እኮ አንበሳ ባይዞ ማንንም ምሮ አያውቅም። አንበሳ ጉድጓዱ ሲጣል ተንከባክቦ ነው ያሳደሩት። አልነኩትም አይደለ? ክዳን ያለው ሰው የትም ቦታ ብትገባ ሰውነት ሊጎሳቆል ይችላል፣ መልክ ሊበላሽ ይችላል። ግን በእግዚአብሔር ተወደናል፣ አንነካም። ምንም የተነካውት ነገር የለም። ስለዚህ የኪዳኑ ጉልበት አይተሻል ማለት ነው። የጌታ ኢየሱስ በቃ ሆኖልኛል። ምክንያቱም ምንም እኔ መንገድ ላይ በጭራሽ ምንም ነገር አልገጠም። 2 ዓመት ከባድ ነው። ህፃን ልጅን ይዘሽ እንግዲህ ቤተክርስቲያን በራፍ ላይ የሆነ ህንፃው ልጅሽን ብርድ እንዳይመታው እየታገልሽ ነው የምትኖሪው እና በመላው አዲስ አበባ ዞርሻል ማለት ነው። ቦታ ፍለግ ዙሬ ያለኝ። አዎ የምዞርበት ምክንያት ምንድን ነው? ብዙ እዚህ ጋር ግን አንዳንድ ጊዜ ማስተላለፍ የምፈልገው ነገር አለ ለቸርቾች፣ ወንጌል አማኞች። በጣም ብዙ ጥሪ አድርጌያለሁ እውነት ለመናገር እና እኔ ምግብ እችላለኝ ማለት ከየሆቴሉ እየጠየኩኝ ምናምን እየበላውኝ ነው። ማደሪያ አስፈላጊ ነው ለሴት ልጅ እና ቸርች ውስጥ ምክንያቱም ልንገለገልበት ነው አይደለ? የትኛውም እምነት ተቋማት የድሃ ነው። እዚህ ጋር መታወቅ ያለበት ነገር ሰው ነው ደግሞ ሁሉም ፍጹም ነው ማለት ሳይሆን የሚያጠፋ ሰውም ሊኖር ይችላል። እና ምንድነው የኔ ጥያቄ? እኔ ምግብ የተረፈውን እየጠየኩኝም ቢሆን ምግብ እችላለኝ፣ ምግብ አላስቸግራ፣ ግን ወንበር ላይ ቢሆንም ልተኛ ለልጄ ደህንነት ስል ማለት ነው። አዳራሽውን ማለት ነው። አዳራሽ ቸርች፣ የትኛውም ቸርች ጠይቄያለኝ። በራቸውን አልከፈቱልሽ ነው? በቃ ፈቃደኛ አይደሉም። ሌባ ይበዛል። እንደዚህ ተቸግረናል መጥቶ እንደዚህ ስጋራ የሚያጭዝ አላስፈላጊ ነገር የሚያደርጉ ብዙዎች ስለገጠሙኝ የሚል ምላሽ ነው የተሰጠኝና አንዳንዴ በጣም የተጎዳ ሰው ለይተው ማየት ቢችሉ። ለምን ቢባል ጌታ ኢየሱስ ራሱ በመልኩ እንደሚመጣ እኮ እኛ እናቅም አይደል? ደሃው ነው ምስኪኑ ነው ቢመጣ ማን ነው የሚቀበለው? ማለት ከአፍ ያለፈ ቢሆን ጥሩ ነው አይደለ? ምክንያቱም አሁን አንዳንዴ እሁድ ቀን እየጠበቅን እንደምንሰብክ እንደምናወራ አይደለም። ውስጥ ያሉ ነገሮች በጣም መስተካከል አለበት እላለሁ። መልካም ጥሩ መልዕክት አስተላልፈሻል።
መለስ ብለን ለማስታወስ ነው ምስሎችሽን በጊዜው ኢሳትም ይመስለኛል የተለያዩ ሚዲያ የኔታን ይሰራ ነበረ ትልቅ ጉዳይ ነበረ በጊዜው ፋይናሊ ግን በሆነ ገጠመኝ እስራኤል ዳንሳ ቸርች ሄደሽ በዩሮ በዶላር በኢትዮጵያ ብር ህዝቡ ሁኔታሽን አይቶ ተረባርቦ እኔ በጊዜው ወይ ከተለያዩ ምንጮች ባገኘ ነው በትንሹ እስከ 3 ሚሊዮን ብር አንቺን ለማቋቋም ፍራንክ ተሰብስቧል። መጠኑ ዘቅም ከፍም ሊል ይችላል። ይሁንና ያ ብር ግን ስፔሻሊ ስታወሪ ነው የሰማሁት በጊዜው የእስራኤል ዳንሳ ሚስት አባረረችኝ 5 ሳንቲም ሳይሰጡኝ ህዝቡ የሰበሰበልሽን የተወሰደብሽን እስቲ ገጠመኛው። እሺ እንግዲህ ያለፈ ታሪክ ስለሆነ ነው ለማስተማር ለመውቀስ ሳይሆን በነገራችን ላይ የነዚህን ሰዎች ስም ተተሻለክ መጥራት ይቅርታሪ ነኝ እንግዲህ አይ ችግር የለውም ባላነስ ያመኛል ለምን ህመም አለብኝ ምክንያቱም እስራኤል ዳንሳም ሆነ ምስቱም እኔ እውነት ለመናገር አሁንም ድረስ የኔ ጥሪ ማለት ያለፈው አልፈዋል መጽሐፍ ቅዱስ ላይ አንዲት ያቺ ኃጢአተኛ ሴት ውድ ሽቶ አመጣ ኢየሱስ ላይ አይደለ የሰበረችው ስለዚህ አንድ ደሃን ወይንም ኃጢአተኞቹን የማይወዱ አንዳንዶቹም እዛ ነበሩ የኢየሱስ ተከታዮች ማለት ነው በቃ ደሃ የማይፈልጉ ኃጢአተኞቹን የማይፈልጉ አይጠፉም ኢየሱስ ምድር ላይ ባለ ጊዜም ነበሩና ምንድነው ያሉት ይሄ ሽቶ ቢሸጥ ለብዙ ድሃዎች ይሆን ነበር አለ በዛን ሰዓት የኢየሱስ ምላሽ ምን ነበረ ድሃዎች ሁሉ ጊዜ ከናንተ ጋር ይኖራሉ አይደለም ያለው ስለዚህ ድሃዎች ሁሉ ጊዜ ከናንተ ጋር ይኖራል ማለት ያፈጠጣችሁ ያያያችሁ እናንተ እየሰበሰባችሁ ለልጃችሁ ላጎት ልጅ ላክስት ልጅ ጎተራ እየሞላችሁ ሌላ ባዳው ግፉ የሚል አይደለም ድሃ ማለት በስትንፋሱ የተፈጠረ ሰው ልጅ የሆነው ማለት ነው እምነት ሳይለይ እና መርዳት ማለት ነው እዚህ ጋር ወደ እስራኤል ዳንሳ ሲመለስ የማይነጋ ሌሊት የለም በእኔ ማየት ይችላል እስራኤል ዳንሳ ጋር እግዚአብሔር የወሰደኝ ልፈት ነው እስራኤል ዳንሳ ቸርች ወይንም እነሱ የሚያገለግሉት በእግዚአብሔር መንፈስ አይደለም በጊዜው ግን በጣም ታዋቂ ነበረ ወንበር የማይገኝ ሰው ከክፍለ ሀገር መጥቶ ይጨናነቃል ታስታውሳለህ እንዳሁኑ አልነበረም በጊዜው ከውጭም ሰዎች ይመጡ ነበረ አይደለ ካልተስተ አይ ተከክል ነው እና ወደ ጉባኤው ገብተሽ በምን ገጠመኝ ነበር የተሰበሰበልሽ እንግዲህ ዙሮ በችግር ነው ራብ ላይ ነበርኩኝ ችግር ላይ ነበርኩኝ ሊሄድ የነበርኩትም በሰዓቱ ወደሱ ቸርች አልነበረም ወደ ሌላ ቦታ ነበረ እየሄድኩኝ ያለውትና መስክሬ ያለው ብዙ ሚዲያ ላይ ሰዓት ላይም ተናግሬ ያለው እኔታ ዩቲዩብ ላይም ተናግሬ ያለውኝና ያው የሚያቁኝ ሰዎች ይረዳሉ በያስባለና እዛ ቸርች ሊሄድ ስለ አጋጣሚ የኢንጂነር ስመኘው ቀብር ስነ ስርዓት ሽኝት ነበረ መስቀል አደባባይ አካባቢ በዛ በተነሳ ግጭት ምክንያት እኔ ወድቄ ነበረ እርጉዝ ነበርኩኝ 8 ወር ከ20 ቀን ምናምን ነበርኩኝ ልጄ መንቀሳቀስ አቆመች ከዛን በህልሜ አየሁትና እውነት በህልሜ አይቼው ልጅሽ ደህና ናት ሰላም ነሽ የሚል ህልም ስላየሁኝ እጄ ለምን አልመሰክርም ብዬ ነው ቦታውንም አላቅም ያጠያየኩኝ ነው ሄድኩትኝ ግን እግዚአብሔር እውነት በእግዚአብሔር መንፈስ ስለሚሰሩ ሳይሆን እግዚአብሔር ሊያዋርዳቸው ስለፈለገ ስሙን ሊያስከብር ስለፈለገ ኢየሱስ በደሙ የማይቀልድ አምላክ ስለሆነ ወደሱ ቸርች ላከኝ እንጂ እውነት ሊረዳኝ አይደለም ብረዳኝ ጊዜያዊ ነው ምክንያቱም እኔ ቢረዳኝ እሱ ብዙ ነገር የሚያገኝ ሰው ነው ስለዚህ እኔ ብዙ ቁስል ህመም ስላለብኝ ስለሱ ሰውየው ማለት አይ እንደ ብር ተሰበሰበልሽ በጣም ብዙ ብር ለማስታወስ ሳይሆን ለብዙ ሰው በጣም ብዙ በዚህ አጋጣሚ ያን ጊዜ እኔን ለመርዳት እየተንቀሳቀሱ ሁሉም ይመናኖቹ በጣም አመሰግናለሁ ትምህርት እንዲሆናቸው ማለት ነው ከዚህ በኋላ ምክንያቱም በጣም ሰጡሽ በእጅሽ ወይ ከለከሉሽ ምንድነው እንሹ በግዜ ማት ብር ተሰበሰበ ብር እየተሰበሰበ ያለ ምንድነው ያለው እንግዲህ ከምስቱ ጋር ምን እንደተነጋገሩ አላቀም ያው እሷ ከስርስሩ አጠፋ ቁጭ ብላ ነበር እሷ ህዝቡ ያለቀሰ ከልብ ኢቭን አገልጋዮች ጭምር የሚያለቅሱ አሉ ስለዚህ ያለቀሱ ገንዘቡ ተሰበሰበ በጣም ብዙ ብር ነው የተሰበሰበውና ከዛም በቃ አቁሙ ምናምን ነገር አለ ከዛ
ማሰባሰቡን አቆሙ። ከዛ በኋላ የማገለግለው እግዚአብሔር ምስክሬ ነው፣ በጌታ ፊት ነው ምላችሁ፣ ገንዘቡን አቁሙ። እቺን ህፃን ተቀብዬ ማሳድግ እኔ ነኝ። ባለ 2 መኝታ ኮንዶሚኒየም ቤት ተከራይቼ ሁሉን ነገር ልጅቷን በቃ ምናምን ነገር አለ። እኔ ደግሞ የምር መሰለኝ ደሃ የምር ነው የሚመስለው ችግር ላይ ስትሆን ሰው የሚያወራው ነገር። ምክንያቱም ቃሉ የማይሻር የማይለወጥ ጌታ ኢየሱስ ብቻ ነው እዚህ ምድር ላይ። ምክንያቱም ሰዎች የተቸገሩ ሰዎች ሰው ላይ በጣም ትኩረት ማድረግ አያስፈልግም። ምክንያቱም የእግዚአብሔር ቃልም ሰውን ተስፋ የሚያደርግ እሱ የተረገመ ስለሚል ቃሉ ከዛ ተስፋ ረኩኝ። ያኔ ታማኙ ነው እውነት በማገለግለው ፊት በጌታ ፊት ብሎ ቃሉን ጠብቆ ቢሰጠኝ ያኔ እኔ ቤት ገዛ ነበር። ብዙም እንዳሁኑ አልነበረ። ከዛ በኋላ የተወሰነ ብር በሰዓቱ 2,000 ብር ምናምን እንደዛ ለታክሲ ነው የተሰጠኝ። ከዛ ነገኔ ቤትም ይፈለጋል። በጣም የሚገርመው ነገር በጣም የገረመኝ ነገር የምስቱ ሲስተሟ በጣም ነው የሚገርመው። በእውነቴን ነው ነገር የሆነ ድለላ ላይ ምናምን ምሰራ ነው የሚመስለኝ። ሀና የምትባል የእስራኤል ዳንሳ ምስት ነይ ትላለች አይደለ? ቁጭ ያሉትን ሰዎች ጠርታ ደላላ እንትን ቤት አይተህ አገኝታል እንደማስመሰል ነገር። ከዛ በኋላ ምንድን ነው ያደረገችው? አይ እኔ ደሜ እየፈሰሰ ነው፣ እየደከምኩኝ ነው፣ ከሩቅ ነው የሚመጣውና ይሰጠኝ ነው ገንዘቤ መቀበል አለብኝ አይደለ? ገንዘቤ ህዝብ እኮ ነው። አሁን እኮ እስራኤል ዳንሳ ወይ ሀና አይደለችም እኮ የረዳኝ ደግ የኢትዮጵያ ህዝብ እኮ ነው። እዛ ቸርች ውስጥ እየሄደ ገንዘቡን እያራገፈ የሚመጣ የሚያሳዝን ምስኪን ማለት የደረሰበት ሰው ነው የሚያውቀው። አሁን ሰው እዛ ሆይ ምሎ ይሄን አምጣ የፍቅር ስጦታ የእንትን ስጦታ ሲባል የምር ነው የሚመስለው። ለእግዚአብሔር የሰጡ እግዚአብሔርን የረዱ በእስራኤል ዳንሳ ወርዶ እግዚአብሔር ሙሉ በሙሉ ነገራቸው የሚቀይር ነው የሚመስለው። እና በዛ መልኩ አመንኩኝ እኔ። ከዛ ቸርች እንዳደርሽ ነው የተባልኩኝ በማግስቱ ማለት ነው። ብሬን ለመቀበል ህዝቡ ሰብስቧል። እዚህ እንዳደርሽ ነው ያለችው። እንደውም ይግረማችሁ ባሌ ጋር ትዳሬን ልትበጠብጥ ነው ያለች። ሌላ ጾታዊ ግንኙነት እንዳላችሁ አድርጋ እንደዚህ እኔም ምን ጾታ ግንኙነት ሰው እንዲያምናት ነው። በዛ ላይ ደግሞ አንቺ ስኩል ያልሽ በመከራ ውስጥ ያልሽ እኔ እኮ እንጀራ ብቻ የሚታይ ሴቴው አሁን እስራኤል ዳንሳ በምን አይነት ኬዝ ነው የሚኖረኝ? እሱ በጊዜ ብዙ ቺኮች ምናምን ይኖሩ ሰማይ እሱ እንደ ሰማይና ምድር ነን እንጂ እኔ በሩ ጋር ራሱ ቢያስጠጉኝ ለእኔ ትልቅ ክብር ነው። እና ሰው እንደዚህ አይነት ነገር ተጠቀመች። ስለዚህ ያው መቼስ እኔ ልጅ አላት። ያው እግዚአብሔር ማለት መጨረሻችን ማንም አያውቅም። እግዚአብሔር ነገም እንደሚያረጋት አላውቅም። ግን ብቻ እኔ እንደዚህ ድሃ ጠል ሰው እንደ እስራኤል ዳንሳ ምስት እኔ አይቼ አላውቅም ምድር ላይ። በጣም ነው የሚያሳዝነው። በእውነቴን ነው ነገር በቃ ድሃ አትወድም። ለምን እኔ አሁን እግዚአብሔር ጥሩ ሁኔታ ላይ ነው ያለሁት። እግዚአብሔር ይመስገን። ጌታ ኢየሱስ በብርቱ ክንዱ ረድቶኛል አይደለ? ያዕቆብም ምንድን ነው ያለው? ያልኩን እስካደርግልህ ድረስ አልተውም ያለ ጌታ እኔንም አልተወኝም። ያዕቆብ ባይኖር እኔ አለሁ፣ አብርሃም ባይኖር እኔ አለሁ። እግዚአብሔር በዘመናት ሁሉ የራሱ የሆኑ ሰዎች አሉት። ስሙ ይባረክ። ስለዚህ የኔ አምላክ ጌታ ኢየሱስ ድሃውን የሚወድ ምስኪኑን የሚወድ የወደቀውን የሚያነሳ ሰው አክባሪ ሰው መሆን የሌለበት ጌታ ኢየሱስ ክቡር የሆነ ውድ ኢየሱስ በዙፋኑ ለዘላለም ከብሮ መኖር የሚችል ሰው ለድሃ ብሎ ነው ከላይ ከሰማይ ወርዶ ሰው የሆነ። የመጨረሻ ውርደቱ የኢየሱስ ሰው መሆኑ ነው አይደለ? ሰው ሆነ፣ በቃ ተዋረደልን። የሱ ውርደት እንኳን አልገባቸው። ሰው እንዴት ነው የእግዚአብሔር ሰው ተብሎ በዚህ መልኩ በቻናል ተፈቅዶ? አንቺ ያው ለምሳሌ ምንም የሌለሽ ልጅ ነሽ። የተሰበሰበ ብር ስምጥ ይግባ ምስጥ ቀረ። አንቺም ከዛ ባረሩሽ ድረሽም አላልሽም። በቃ እኔ ተስፋ ቆረጥኩኝና አሁን በእነሱ ምክንያት ማለት ነው የሰው ፊት ማየት የለብኝም አይደለ? እግዚአብሔር ይመስገን አንድ ነገር ወሰንኩኝ። እንዴ እኔ ለምኜም አላቅም እንደዛ አይነት ነገርም ስለማለቅ ለምን ሰው ፊት ያለው ራሴን ነው የጠየኩትኝ። ቢታኔ አንቺ ጎበዝ ነሽ፣ ማንም ፊት መቆም የለብሽ። ምክንያቱም ህፃን ልጅ ይዞም እኮ መስራት ይቻላል። የኔ ይለያል። ሳልበላ ነው የወለድኳት። ሱካር እየበጠበጥኩ እየጠጣው የተወለደች ልጅ ናት። ወገቤ በቃ ምንም አቅም የለኝም። ስለዚህ ልጅቷን ይዤ ራሱ ልብስ ልጠብ ለማለትም አልችልም። አልታረስኩኝም፣ አልተኛውም። ሳምንት ያልሞላትን ልጅ እኮ ነው እሱ ቸርች ወስጄ የመሰከርኩኝ ምስክርነት የሰጠሁትኝ።
ጌታ አነሳኝ ብዬ ነበረ። በቃ እንደዛ ሲያወራ ቃል ሲገባ ያ ሁሉ ገንዘብ በቃ ጌታ ካሰኝ እውነት አገዘኝ ብዬ ነበር ያሰብኩትኝ። እና ከዛ በኋላ ምን አሰብኩኝ በሱ ምክንያት የምስቱን ፊት ካየው በኋላ ምክንያቱም ቀርበ ስታያት እኮ ደህና ሰው አይደለችም። ይሄ እኮ ስም ለማጥፋት አይደለም፣ የሚያውቋት ያውቋታል። ስለዚህ እግዚአብሔር ይመስገን ደሃም ብሆን እግዚአብሔር እጅግ ድንቅና ውብ አድርጎ ፈጥሮኛል፣ ስሙ ይባረክ። ስለዚህ እሷ ፊት መቆም ስለሌለብኝ መንገድ ላይ ነው ያነ መንገድ ላይ ከቸርቻቸው ስባረር ጎዳና ላይ ነው ህይወቴን ያደረኩት። ተስፋ ቆረጥኩኝ። ሲገቡ ሲወጡ ያውሻል ነው። እኔ ከዛ በኋላ አልሄድማ በቃ አቆምኩኝ። ኑሮዬን ጎዳና ላይ አደረኩ። እነሱ ድንገት በህይወት ገጠመኝ ያጋጥሙሽ አያውቁም? ሲያልፉ ሲገቡ እኔ ጌታ ኢየሱስ ዙፋኑ ይባረክ አላሳየኝም። እነሱ ግን በተአምራት ግን ደግሞ ቆንጆ ነገር ህይወትሽ ላይ ራዲካል ቼንጅ ደግሞ የሆነ ቤት አገኘች ተብሎ ፕሮግራም ተሰርቶ ምናምን አይቼ የነበረ ወደ ቡራዩ አካባቢ እሱን ገጠመኝ እንዴት እስቲ ለብዙ ሰው ምስክርነት እንዲሆን። እሱ ነገር አሁንም የኔ መነሻዬም መጨረሻዬም ጌታ ኢየሱስ ነው። ያው እንደምታውቅ ነው። እኔ ማለት ያው ጎዳና ላይ ያለው ሰው እኮ ዛሬ እንደተወለደ ህፃን ልጅ ማለት ነው። ምንም ታሪክ የለኝም፣ ሰርቼ አላመጣውም፣ ለፍቼ ሳይሆን እግዚአብሔር ምንድን ነው የሚያደርገው? በዙፋኑ ሆኖ ለድሃዎቹ ሞገስ ይሰጣል። ስለ ድሃዎቹ ይንቀሳቀሳል። የድሃዎቹ ለቅሶ ምክንያቱም መጽሐፍ ቅዱስ ላይ እግዚአብሔር የመበለቶች ዳኛ አይደለ? የድሃ አደጎች አባት ነው። ድሃዎች ወደ እኔ ቢጮሁ ፈጥኜ እፈርዳለሁ አይደለ የሚለው? ይፈርዳል እኮ እግዚአብሔር። ስለዚህ በጣም ጮህ ነበረ። በቃ እግዚአብሔር አታየኝም ወይ? በዚህ አጋጣሚ እንደዛም ሆኖ በዚህ በ10 ባልሞሉ አጭበርባሪ ወንበዴ በሆኑ ነቢያቶች እኮ ነቢያት የለም ብለው ማሰብም ጥሩ አይደለም። አሉ፣ በጣም የተቀቡ ውስጥ ለውስጥ አሉ። በጣም የእግዚአብሔርን ቃል ያስታጠቁ የእግዚአብሔርን ትክክለኛ የሆነ መልእክት ለትውልድ የሚናገሩ የጨለመውን ተስፋ የሚያበሩ ብዙ ነቢያቶች አሉ በዚህ አጋጣሚ። ስለዚህ ምን ሆነ? መንገድ ላይ የተኛው አንድ ቀን በጣም ደከመኝና ሙሉ ወንጌል ቸርች ቀጠና 2 ሄድኩኝ። እግዚአብሔር ይባርካቸው። በዚህ አጋጣሚ ደስ የሚለኝ ምንድነው ሙሉ ወንጌል ቀን ከ12 ሰዓት ጀምሮ ቸርች ክፍት ነው። ድሃው ምስኪኑ መጸለይ የሚችልም አይችልም እዛ ማሳለፍ ይችላል። ክፍት ነው ቸርች ማለት ነው። ስለዚህ እኔ ለመጸለይ ሳይሆን ሲሄድ የነበርኩት ማታ ልጅቷ ጋር ከብርድ ላይ ስለማድር እሷን ጠብቂያት ነው ማድረውና ቀን ላይ ደግሞ ቸርች ሂጄ ያን መንበርከኪያ ሰብስቤ ሰው ስለሌለ ተኛለኝ የተወሰነ ሰዓት። ከዕለታት አንድ ቀን ሮብ ቀን ነው ሲሄድ እህት አገር የምትባላለች ሙሉ ወንጌል የተባረከች እናት ናት። በሷ የሚመራ ፕሮግራም ነው። ያው ሙሉ ወንጌል ዝም ብሎ ገብቶ ትንቢት ምናምን መናገር አይቻልም። ስለዚህ ተመርጦ ያው በጥንቃቄ ነው የሚያስገቡት አገልጋዮችን ለማለት ነው። እግዚአብሔር ይባርካቸው። ስለዚህ ሄድኩኝ። ላርፍ ሲሄድ እኔ ጥግ ላይ ነው ቁጭ ያልኩት። ወደ 10 ምናምን የሚሆኑ ሰዎች አይ ቲንክ እንደዛ ነው በሰዓቱ እየተገለገሉ ነበረ። አንድ እህት አቁሞ አንድ አገልጋይ ነው መልእክት እየነገራት ነበር። አሜን አሜን ትላለች። ከዛ የሷን እንደጨረሰ እኔን ከሩቅ እንድንድ ብሎ ጠራኝ። እኔ ርቀት ቦታ ነው ቁጭ ያልኩት። ከዛ ስጠራኝ በቃ ተስፋ ስለቆረጥኩኝ በቃ ይሄ መከረኛ ትንቢት ልነግረኝ ነው እኔ በቅቶኛል ብዬ እንደውም ቶሎ አልሄድኩኝ። 3 ምናምን ሲደግመኝ በቃ ወይ መንገድ ላይ መኖሬን ጌታ ሳይቶት ብር ሊሰጠኝ ይሁን እንደምል ሀሳብም አሰብኩኝና ተነስቼ ሄድኩኝ። ሲሄድ በጣም የእግዚአብሔር ሰው ነው። እግዚአብሔር ጸጋውን አሁንም ያብዛለት። ካየኝ ያው ያስታውሰኛል። የቤት ምርቃት ላይ የሚገርመው ነገር ጠርቼዋለሁ። መጥቷል። ሰው ምንድነው ያለኝ? ያንቺ ህይወት አለ ያስለቅሰኛል። እንዲህ ነው በቃ ትክክለኛ የሆነ ህይወት ታሪኬን ነው ያሳየው እግዚአብሔር። ሰው መንገድ ላይ ነው የምትኖሪው እንደዚህ ተቸግረሽ ምን ብለሽ ልክ የዛሬ ወር አለ የሰራዊት ጌታ እግዚአብሔር መከራሽን አይቻለሁ፣ መገፋትሽን አይቻለሁ፣ አነሳሻለሁ፣ እክስሻለሁ፣ ቤት ሰጥሻለሁ ይልሻል የሰራዊት ጌታ። የሚደወልሽ ስልክ አለ፣ አንድ ስልክ ጠብቂ አለኝ። ቤት ይሰጥሻል፣ የራስሽን ቤት ሰጥሻለሁ፣ እቺን ደግሞ ህፃን ልጅሽን ባርካታለሁ በምሎ ነው መልእክት የመጣልኝ። ከዛ እኔ ደግሞ አምናለሁ፣ ውስጤ ተቀበለ፣ አሜን አልኩኝ። ፕሮግራሙ ሲያልቅ እዛኔ ቀን
ትንሽ አረፍኩኝና ምን አሰብኩኝ፣ ቤት ሰጥሻለሁ አለኝ። ይሄ ነብይ ያለኝ ማን ቤት ይሰጠኛል? የድሃ ተብሎ ቀበሌ ነው የምሰጠው አልኩና ትንቢቱን ሰምቼ ቀበሌ ሄድኩኝና የት ነው የሄድኩትኝ? ጦር ኃይሎች ጋር ወረዳው ተረሳኝ፣ ይቅርታ። እዛ ሄድኩኝና ቀጥ ብዬ ሄድኩኝና ቤት የቱ ጋር ነው የምትመዘግቡት አልኩት። የምን ቤት ምናምን አለኝ። ቤት ነው አልኩት። የምን ቤት? ሰው የሚኖርበት ቤት ትሰጡኛላችሁ በቃ። እኔ በጣም ተቸግሬ ነው ያለሁት፣ ልጅ ይዤ መንገድ ላይ ያለ። በጣም አለቀስኩኝ፣ ስሜታዊ ሆንኩኝ። ሲሆን ምንድን ነው ያለው? በጣም በዚህ ጊዜ ተመዝግቦ ገና ሂደት ላይ ያሉ ብዙ ሰዎች ስላሉ እህቴ ተረጋጊ፣ ጥሩ ነገር ካገኘን እንደውልሻለን አለኝ። ተስፋ ቆረጥኩኝና ከዛ ወጣ። አሁንም ሌላ ቀበሌ ሄድኩኝ። ቀበሌ ይሰጠኛል ብዬ ነው ያሰብኩትኝ። ለካ ጌታ ኢየሱስ እኛ ካሰብነው በላይ ነው። ከዛም በዛ መሀል እያለውኝ ነው ከትንቢት በኋላ ነው እሳት ጋዜጠኞቹም መጥቶ የኔን ታሪክ ወደ ህዝቡ ያቀረቡልኝ የኔታ ዩቲቪ። በሰዓቱ ያው እንግዲህ እነ ቢልልኝ ባዩ ከተሳሳትኩ ይቅርታ ስማቸውን ትንሽ ስለቆየ ነው። ኢሳት ቴሌቪዥን ኢሳት ቴሌቪዥን እና ጎበዜ ምናምን በጣም ብዙ ድጋፍ ነው ያደረጉልኝ። የኔታ ዩቲዩብ ባለቤት በጣም ነው ማመሰግነው። ያን ስቱዲዮ እጄ ከኔ ጋር አልቅሶ ገንዘብ ሰጥቶኝ ለልጅ የሚያስፈልግ እስከ ካሜራማኖች ጭምር ነው ለሷ የሚያስፈልግ እንደውም ማት ነገር ነው የገዙላት። እና ያው በሰዓቱ ከነሱ ቀረጻ በኋላ ሂጄ ቤት ስላልነበረኝ ያው ምግብ ማብሰል አልቻልኩም፣ ጣልኩኝ ማለት ነው። ቤት የለኝም መንገድ ላይ ስለምኖርና በጣም አመሰግነዋለሁ ለማለት ነው። ታዲዮስ ነው ስሙ። በጣም ከሰማኝ በጣም ነው ማመሰግነው። በእውነት ጥሩ ልብ ያለው በእውነት በእኔ ታሪክ በጣም ነው የተነካው፣ በጣም ነው ያለቀሰው። በዛ ምክንያት ነው ገንዘብ ተሰበሰበ። እዛ ሚዲያ ላይ ከወጣ በኋላ 330 ምናምን ሺህ ብር 15 ቀን ውስጥ ኢትዮጵያኖች ሰበሰቡልሽ? ከተለያየ ሀገር ነው በቃ ከውጭ ተሰበሰበ። በእኔና በልጅ አካውንት በሁለታችን ስም ተከፍቶ ነበረ። ያ ብር ገባ። ስገባ ምን ትዝ አለኝ፣ ቤት ሰጥሻለሁ ብሎኝ የለ እግዚአብሔር ሰውን ማስነሳት ነው፣ እኛ ደግሞ መጠቀም ነው። ያን መልእክቱን አመንኩኝና እግዚአብሔር ቤት ሰጥሻለሁ እያለኝ መኪና መግዛት የለብኝም። ቤት ፈለግኩኝ። ብዙ ቦታ ማግኘት አልቻልኩኝም። መናገሻ ቡራየው አካባቢ አገኘው። ጌታ ረዳኝ። በ300 ምናምን ሺህ ብር መሬት ባዶ ተገኘ። ከዛ በኋላ ያ መሬት ከተገዛ በኋላ ብዙ ወገኖቹም ተንቀሳቀሱ። ቤት ተሰርቶ በዚህ ሁኔታ መግባት የቻልኩት ጌታ ኢየሱስ ሞገስ ሰጥቶኝ ነው ለማለት ነው። ሰዎች አልረዱኝም ሳይሆን በጣም ረድቶኛሉ። ሙስሊሙ፣ ኦርቶዶክሱ፣ ሁሉም የተለያየ እምነት ያላቸው ሰዎች በጣም ነው ማመሰግናችሁ። እግዚአብሔር እንደተናገረ አደረገልኝ። በቃ እግዚአብሔር ሰዎችን አስነሳልሻለሁ አለ። እንደውም እግዚአብሔር ያለኝ ከባህር ማዶ ከውጭ ከኢትዮጵያ ውስጥ ሳይሆን ስለ አንቺ ስለዚች ሕፃን ክንዴ ተነስታለች ነው ያለው ጌታ ኢየሱስ ስሙ ይባረክ። መልካም እንደተናገረ አሁን ጥሩ ሁኔታ ላይ ነሽ። በጣም ጥሩ ሁኔታ ትሰሪያለሽ። እሰራለሁ። አሁን በአዲስ አማራጭ መተሻል። በአዲስ አማራጭ እስቲ አስዋቂ ምን ልትሰሪ ያሰብሽ? ቢታንያ ያሰብኩት ያው ምንድነው እግዚአብሔር ሲያግዘን ሲያነሳን በራሳችን መቆም የለበትም፣ ለሌሎች ደራሽ መሆን አለብን። ስለዚህ እዚህ ሚዲያ ላይ ወጥቼ የተወሰነ ስጠፋ ደግ ሰዎች ከዚህም በፊት ያገዙኝ ሰዎችም ጠፍተሻል ከሚዲያ ላይ በአንቺ ሁኔታ የተነሱ ሰዎች ከሚዲያ አይጠፉም፣ አንቺ ምን ገጥሞሽ ነው ምናምን እያሉኝ ከአሜሪካም ከተለያየ ሀገር እየደወሉ የሚጠይቁኝ ደግ ሰዎች ስላሉ አሁን በራሴ ዩቲዩብ ቻናል ለመምጣት ተዘጋጅቻለሁ። ዩቲዩብ ላይ ማለትም የህይወት ምስክርነትን የደከሙ ሰዎችን ማገዝ፣ ሴቶችን መንከባከብ፣ ሰዎችን መርዳት በቃ ባገኘሁት ማለት ትላንትንም ተረዳውኝ። እግዚአብሔር አነሳኝ አሰበኝ አይደለ? በዚህን ሰዓት ባይዞ ልጅ ይዞ ማለት ነው ከኔ ባሴ የኔ እንደውም አንድ ነች። ጌታ ረዳኝ 3 ልጅ ይዞ እዛ ላይ እናቶች ነው ታማሚዎች በተለያየ በሽታው ነው መንገድ ላይ ልጆቻቸውን ይዞ በልመና የተሰማሩ እህቶች እናቶች ስላሉ እነሱም በጣም ማገዝ በእውነት ልቤ ነው የሚነካውና በቻልኩት አቅም
ባለችኝ አቅም ትላንት ያካፈሉኝ ሰዎች ስላሉ አሁንም በቻልኩት አቅም ያካፈልኩኝ ነው። በሰፊው ደግሞ ለማካፈል ይሄ ቻናል ይረዳኛል ብዬ ስላሰብኩኝ ቢታንያ ሾው በሚል እየመጣው ነው። አግዙኝ። ደስ ይላል። ሀሌታ ሚዲያ እንግዲህ ቤቲ አንድ ቃል ኪዳን ይገባልሻል። ቆንጆ ማስታወቂያ እንሰራልሻለን። መተሽ ቢታንያ ሾው የሚመጥን ማስታወቂያ እንሰራለን። ከዛ የሀሌታ ሚዲያ ኮሚኒቲ የሚባል ለዩቲዩብ ቻናል ላይ ሁሉም እያገባ 300 ምናምን ሺህ ፎሎወር አለን። ሰብስክራይብ እንዲያደርጉሽ ቶሎ ብለሽ ወደ ስራ እንድትገቢ ሀሌታ ያግዝሻል። ቃል እንገባለን። በጣም አመሰግናለሁ። ተሽያንተንም አመሰግናለሁ። ከዚህም በፊትም ብዙ ድጋፍ አድርገህልኛል እና ካንተም መልእክት እንደሰሙ እኔም ጥሬን አቀርባለሁ። በቻሉት በየትኛውም ነገር እንዲያግዙኝ ይፈልጋለሁ። አሁን ለምሳሌ በጸሎት ስቱዲዮ የለሽም፣ ካሜራ የለሽም፣ እውነት ነው። ፍላጎቱ ብቻ ነው ያለሽ። ፍላጎቱ ነው በቃ ተነሳሽ። ሀሌታ ሚዲያ ያግዝሻል። በአለም ዙሪያ ያላችሁ ይሄን ዩቲዩብ ብታዩ የቤቴን አድራሻ እናስቀምጣለን። የኛ ሳይሆን የቤቴን አድራሻ እናደርጋለን። ካሜራ የምትረዱ በገንዘብ የምታግዙ ስቱዲዮ መጫን ብዙ ወጪዎች አሉብን እኛ ራሳችን ስለምናውቀው ፕሮፌሽናል የሆነ ስቱዲዮ አድርጋ ቶሎ ብላ ደግሞ ራሷንም አግዛ በተለይ የተጎዱ ደግሞ ሰዎችን እንዲያወጣሽ እንዲደገፉ ብታደርጊ እኛም ቀኝ እጅሽን እንሰጣለን። ፈጣሪ ይርዳሽ። አሜን። በጣም ነው ማመሰግነው። እንደው ሳልጠይቅሽ ቀረ የምትይው ነገር ካለ በአለም ዙሪያ ያሉ አድማጭ ተመልካቾቻችን አስተላልፊ። እኔ ለማለት የምፈልገው ወደ ምስጋና ከመግባቴ በፊት ለሴት እህቶቼ እና ለቤተ ክርስቲያን መሪዎች በጣም ማለት ፈልጋለሁ። እንደ ልመናም ጭምር በዚህ ዘመን አሁን ዘመኑ መጨረሻ በሆነበት ሰዓት ላይ አገልጋዮች በተለይ ካውንስሊንግ ለነሱ ማስተላለፍ ፈልጋለሁ። ካውንስሊንግ ብዬ የመረጥኩበት ምክንያት ምንድነው ብለህ ብትጠይቀኝ አንድ ጌታ ኢየሱስን ወክለው ኃላፊነት የተቀበሉ ከመንግስትም ኃላፊነት ስላላቸው ሙሉ ኃላፊነት አደራ ስለተቀበሉ ምድር ላይ ብዙ ነገር እየተፈጠረ ስለሆነ በጣም ብዙ በደል በስቷል። ምክንያቱም ቸርች ማለት ወይንም ወንጌል ማለት ጳውሎስ በዚህ መልኩ አይደለም ቸርች የተከለው። በዚህ መልኩ አይደለም፣ ስራ ለመፍጠር አይደለም። ወንጌል ገብቶት ነው ጳውሎስ በየቦታው ቸርች እየተከለ ያለው። ጳውሎስ ደግሞ ቸርች አሁን በዚህ ዘመን እንደ ጳውሎስ ምናምን የሚባል ነገር አለ አይደለ? እንደ ጳውሎስ አይደለም ቸርች እየተተከለ ያለው። መሀል ከተማ ቢዝነስ ያለበት ቦታ ሴንተር ተደርጎ በጣም ተመርጦ ነው ቸርች እየተተከለ ያለውና በየገጠሩ ገና ወንጌል አልገባም። በየክፍለ ሀገሩ ወንጌል አልገባም። ይሄን እንዲያዩ አደራ ማለት ፈልጋለሁ። ገጠሩንም ይጎብኙ፣ ይሄዱ፣ ይውረዱና አገልጋይ ካሉስ ከሆኑ ወደ ገጠር ወርዶ ደግሞ ይሄዱ። ምክንያቱም እነ ጳውሎስ የቀመሱትን ሐዋርያቶች የቀመሱትን እነ ጴጥሮስ ያዩትን ማየት አለባቸው። ስለዚህ ቸርች አሁንም ወንጌል ለትውልድ አልደረሰም። ወንጌል እንዲያደርሱ ለካውንስሊንጎች ማስተላልፈው በየአገሩ ኢትዮጵያ ውስጥ ባሉ ክልሎች ላይ የቱ ጋር ነው ወንጌል ያልገባ? እኔ በጣም የገረመኝ ነገር ቅርብ ጊዜ አንድ ሀገር እጅ ነበረ፣ ክፍለ ሀገር አካባቢ ቆይቼ ነበር የመጣሁት። ወንጌል ስርጭት ወጥቶ ነበሩ። አዲስ ኪዳን መጽሐፍ ቅዱስ ሙሉ በሙሉ ተቀዶ የዋለበት ሀገር አለ። በየመንገዱ በየትምህርት ቤቱ መጽሐፍ ቅዱስ ባይለኛ ተቀዶ ወንጌል ስርጭት ተብሎ ወጥቶ የተሰጣቸውን መጽሐፍ ቅዱስ እየተቀደደ ነው። ምክንያቱም ቻናል ያላቸውም ቢሆኑ ኢየሱስን ወክሎናል የሚያገለግሉት። ይውረዱና ገና ያልዳነ ነፍስ አለ። ሰዎቹ በጨለማ ታስሮ ወደ ሲኦል እንዳይወርዱ ይውረዱ። ወደ ገጠር ሩቅ ቦታ ሂዶ ማገልገል ይለመድ ለማለት ፈልጋለሁ። ከዛ ውጪ ግን ለሴት እህቶች ነው። ምክንያቱም ኢየሱስ ያለ ሁሉ የእሱ አገልጋይ አይደለም። ጥንቃቄ ያስፈልጋል። እዚህ ጋር እኔ አገልጋይ ነኝ ብሎ ተታለን መተን ኢየሱስ እንዲህ ነው። ቅድም መጀመሪያ እንደጠቀስኩ ሴት ለማግኘት ስል ቸርች የሚከፍት አለ። ገንዘብ ለመሰብሰብ ስራ ሲያጣ እንደ አማራጭ እንደ ቢዝነስ ነው የሆነ ባይዞ ትልቅ ቢዝነስ ነው የሆነ። ስለዚህ ሴቶቹ ተታሎ አገልጋይ ነገ እንደኔ ተጎድቶ ሚዲያ ላይ
አገልጋይ እንዲህ ያለን ከማለት ግን ጥንቃቄ መውሰድ። እኔ ባለማወቅ ነው ተሳስቼ ነው ያኔ ብዙም እውቀት ስላልነበረኝ ተጎድቻለሁ። ግን አሁን ጥንቃቄ አድርጉ እህቶቼ ለማለት ወዳለኝ። አመሰግናለሁ። እስቲ ቤቢ ነይ። እንግዲህ በብዙ መከራ ውስጥ ያሳደግሻት ልጅ እስቲ እናትሽ ጋር እንግዲህ እችን የመሰለሽ ቆንጆ በብዙ መከራ ቅድም ታሪኳን የሰማችሁት እቺ ናት የተወለደችው ልጅ አድጋለች፣ ጎበዝ ተማሪ ናት። እንግዲህ ቢታንያ እንደሷ ቤተሰብ ላይ ያሉ ህጻናቶችን ማገዝ እናቶችንም ማገዝ ስለምትፈልግ የእነሱን ዩቲዩብ ቻናል ሊንኩን እኛ እናስቀምጣለን። ከደረሰ ማስታወቂያ እንሰራለን፣ እናግዛለን። በዓለም ዙሪያ ያሉ ደጋግ ኢትዮጵያኖች ያገዙሽ ስቱዲዮ በመገንባት በማገዝ በጥሩ ሁኔታ ቢመጣ ጎበዝ ተማሪ ሁኚ። ውድ የሀሌታ ሚዲያ አድማጭ ተመልካቾቻችን አስደናቂ የሆነው የቢታንያ ዘለቀ ሕይወት ታሪኬን ይመስል ነበረ። እንግዲህ በብዙ መከራ በብዙ ሁኔታ ውስጥ እጅ ሳትሰጥ አሁን በመልካም ሁኔታ ላይ ትገኛለች። እንግዲህ ዩቲዩብ ቻናል ከፍታ ደግሞ ብዙ ኢትዮጵያኖችን ማገዝ ስለምትፈልግ ፕሮግራሟን ሰብስክራይብ፣ ላይክ፣ ሼር፣ ኮመንት በማድረግ አብራችኋት ሆኑ። በተጨማሪም ደግሞ በተለያየ እቃ በማገዝ በመምከር ደግሞ ሙያ ድጋፍ በማድረግ አብራችኋት ቆሙ። የዛሬው ፕሮግራማችን ይመስላል። ሀሳብ አስተያየታችሁን ስጡኝ። ተሾመ ሽፈራው ነኝ። ሻሎም